ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች ዛሬ በድጋሜ ይዤላችሁ የቀረብኩት ሳሚት ዋሽንግተን ፔፕሲ አካባቢ የሚገኝ G+3 እጅግ ዘመናዊ ተደርጎ የተሰራ ቤት ነው ይዤላችሁ የቀረብኩት። ሳሚት ፔፕሲ አካባቢ ነው የሚገኘው። 175 ካሬ ላይ የተሰራ ነው። ሰፈሩ እጅግ የለማ ሰፈር ኮምፓውንድ ውስጥ ነው የሚገኘው። እጅግ ዘመናዊ የሆነ ቤት ነው። የዚህ ቤት ዋጋ እንግዲህ በአሪፍ ዋጋ ነው ለሽያጭ የቀረበ። ግቢ እዚህ ጋር እንደምትመለከቱት 3 መኪና ማቆም የሚችል ግቢ አለው። ዙሪያው እንግዲህ ካሜራው ተገጥሞለታል። 2 ሳሎን አለው። በአጠቃላይ ወደ 7 መኝታ ቤቶች አሉት ማለት ነው። የራሱ ጂም ቤትም አለው ውስጡ ላይ። እዚህ ጋር እንግዲህ በመጀመሪያ ደረጃ የምትመለከቱት ይሄ ግቢ ይሄንን ይመስላል። እዚህ ጋር የምትመለከቱት እንግዲህ ግራውንድ ላይ ያለው ሳሎን ነው። እንግዲህ እንደ ሚኒ ሳሎን ነገር ነው የተጠቀሙት። ሚኒ ሳሎኑም በጣም ሰፊ ነው። ሚኒ ሳሎንም አይባልም፣ በጣም ሰፊ ነው። አምፖሎቹም እንግዲህ በአሪፍ ሁኔታ የተገጠሙለት ነው። ክሎዝድ ኪችን ነው እዚህ ጋር የምትመለከቱት። ክሎዝድ ኪችኑም እንግዲህ 2 በር አለው። አንዱ ወደ ሚኒ ሳሎን መውጫ እና አንድ ደግሞ በጓሮ በኩል መግቢያ አለው ማለት ነው፣ ወደ ሰርቪስ መውጫ ላይ። ሰርቪሱ ላይ እንግዲህ አነስ ያሉ 2 ክፍሎች አሉ። አንድ የሰራተኛ ክፍልና እዚህ ጋር የምትመለከቱት ደግሞ የውጪ መታጠቢያ ቤት አለው ማለት ነው። ወደ ግቢ መውጫ ነው በዚህ በኩል የምትመለከቱት። ደረጃውም እንግዲህ በአሪፍ ማቴሪያል ነው የተሰራ። በአንደኛ ደረጃ እዚህ ጋር የምናገኘው ሳሎኑ ነው። ዋና ሳሎኑ አንደኛ ፍሎር ላይ ነው የምናገኘው። በጣም ሰፊ ነው። የራሱ ደረጃም አለው። በጣም የሚያምር ሳሎን ነው። የቤቱ አሰራሩ እንግዲህ ዘመናዊ አድርጎ ነው የተሰራ። 175 ካሬ አይመስልም። 250 ካሬ ራሱ እንደዚህ አይሰራ። በጣም ነው የተጠቀመበት ቤቱ አሰራሩ። እንግዲህ ሳሎኑ በጣም ሰፊ ነው። ሙሉ ለሙሉ አንደኛ ፍሎር ላይ ለሳሎን እና አንድ መኝታ ቤት አድርጎ ነው የተጠቀመበት። የራሱ ኦፕን ኪችን አለው። የራሱ ኦፕን ኪችንም እንግዲህ እዚህ ጋር እንደምትመለከቱት በጥሩ ዲዛይን የተሰራ ቤት ነው። ቤቱ እንግዲህ በቂ ብርሃን ያለው ቤት ነው። ቤቱ እንግዲህ ሳሚት ፔፕሲ አካባቢ ነው የሚገኘው ብያቸዋለሁ። ሰፈሩ እጅግ የለማ ሰፈር ነው፣ ኮምፓውንድ ውስጥ ነው። ኦፕን ኪችኑ እንግዲህ ይሄንን ነው የሚመስለው። ወደ ውጪ ስንወጣ እንግዲህ አንድ መኝታ ቤትና አንድ መታጠቢያ ቤት ነው የምናገኘው። እዚህ ጋር አንድ መኝታ ቤት አለው። እንግዲህ ወደ ሁለተኛ ፍሎር ላይ እየወጣን ነው። ሁለተኛ ፍሎር ላይ ደግሞ የምናገኘው በመጀመሪያ ደረጃ ማስተር ቤድሩሙ፣ የሚያምር ማስተር ቤድሩም እናገኛለን ማለት ነው። ወደ ማስተር ቤድሩም እየገባን ነው። ማስተር ቤድሩም እንግዲህ እዚህ ጋር እንደምትመለከቱት በጣም ሰፊ ማስተር ቤድሩም እና የራሱ በረንዳ ያለው በቂ ብርሃን ያለው ማስተር ቤድሩም እናገኛለን ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት የራሱ ማልበሻ ክፍል አለው። በቂ ላይቲንግ ሲስተምም አለው ማለት ነው። ውስጡ ላይ የራሱ መታጠቢያ ቤት አለው ማለት ነው። እንግዲህ እዚህ ጋር የምትመለከቱት ማልበሻ ክፍሉ ነው ማለት ነው። እንግዲህ እዚህ ጋር ሰፊ ማልበሻ ክፍል ነው ያየነው። ይሄ ደግሞ የራሱ መታጠቢያ ቤት ነው። የቁም ሻወር አለው።
መታጠቢያ ቤቱም የራሱ ቦይለር ሁሉ ነገር የተገጠመለት ነው። በጣም ቆንጆ ቤት ነው። እንግዲህ ይሄ ቤት የዚህ ቤት ዋጋ እንግዲህ በጣም በአሪፍ ዋጋ ለሽያጭ የቀረበ ቤት ነው። ቤቱም እንግዲህ እጅግ በጣም ዘመናዊ ቤት ነው። የራሳቸው ቁምሳጥን ያላቸው ሁሉም መኝታ ቤቶቹ በጣም ሰፋፊ ናቸው። የራሳቸው መታጠቢያ ቤትም አላቸው ማለት ነው። እዚህ ጋር የምትመለከቱት ሁለተኛ መኝታ ቤቱ የራሱ መታጠቢያ ቤት እና የራሱ ቦይለር ሁሉ ነገር የተገጠመለት መኝታ ቤት ነው። ከላይ እንግዲህ ሶስተኛ ላይ የራሱ ጂም ቤት እናገኛለን ማለት ነው። ጂም ቤትም አለው። ለጂም ቤትም ተዘጋጅቶለታል ማለት ነው። ሰፈሩ እንግዲህ እጅግ የለማ ሰፈር ነው ብያችኋለሁ። እዚህ ጋር ደግሞ እንግዲህ የራሱ ቁምሳጥን ያለውና ሰፋ ያለ መኝታ ቤት እናገኛለን ማለት ነው። ስልክ ቁጥሬን እንግዲህ መጨረሻ ላይ የማስቀምጥላችሁ ይሆናል። እነዚህን ቤቶች የምትፈልጉ ሰዎች ካላችሁ፣ ከዚህ በታችም ደግሞ የሚቀንስ ቤት የምትፈልጉም ካላችሁ ሙሉ ለሙሉ ደውላችሁ ልጠይቁን ትችላላችሁ ማለት ነው። የዚህ ቤት ዋጋ እንግዲህ በአጠቃላይ 65 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መደራደር ይችላል ማለት ነው። በ0938013332 ደረጀ ብላችሁ መደወል ትችላላችሁ ማለት ነው። እስከ መጨረሻ እንድትከታተሉት እጋብዛችኋለሁ። መልካም ጊዜ ይሁንላችሁ።